በህይወታቸው ውስጥ ለውጥ ለማየት የሚሹ ሰዎች ከሚያጋጥማቸው መሰናክል አንዱ ራስን መግዛት አለመቻል ነው። ራስን መግዛት በራሱ ምን ማለት ነው የሚለውን በቀላል ምሳሌዎች ለማየት እንሞክር። ክብደት ለመቀነስ በማሰብ በውስጣቸው ስኳር በብዛት ያላቸውን ምግቦች መመገብ ለማቆም ወስነን እንደ አጋጣሚ አንድ ልደት ላይ ኬክና አይስክሬም ቀርቦ ስናገኝ ውሳኔያችንን ወደ ጎን አድርገን ራሳችንን ኬክና አይስክሬም ስንበላ እናገኘዋለን። አገር ቤት ለወዳጅ ዘመድ ገንዘብ ለመላክ አስበን እያጠራቀምን ከአሁን ሞላ እያል ድንገት አንድ ጓደኛችን የያዘችውን አዲስ ስልክ ስናይ ከእቅዳችን ውጪ ራሳችንን ሞባይል ሱቅ ካገኘነው ራስን የመግዛት ፈተና ወደቀን ማለት ነው። በትምህርታችን መልካም ውጤት ለማግኘት ላለብን ፈተና ጠንክሮ ማጥናት ያስፈልገናል። ጓደኞቻችን ሲቀጣጠሩ ስንሰማ ጥናት ደህና ሰንብች ብለን አምሽተንና ተዳክመን ከገባን ይህም ራስን የመግዛት ፈተናን ለመውደቃችን ሌላ ምሳሌ ይሆናል። በምሳሌዎች ውስጥ ያየናቸው አይነት የዓላማና ተግባር አለመገናኘት ራስን መግዛት ያለመቻል መገለጫዎች ናቸው። ይህ ሲሆን ህልማችንን ማሳካት ያዳግተናል። ራስን መግዛት አለመቻልን አደገኛ ከሚያደርገው ምክንያት አንዱ የምናደርጋቸውን ነገሮች ጉዳት ወዲያውኑ ልናየው አለመቻላችን ነው። እንዲያውም ለጊዜያዊ ፍላጎታችን ተሸነፈን የምናደርጋቸው ነገሮች ጊዜያዊ የሆነ እርካታም ሆነ ደስታን ይፈጥሩልን ይሆናል። በሂደት ግን ያለምንበት እንዳንደርስ ወይንም ካለንበትም እንድንንሸራተት ምክንያት ይሆናሉ። ውሃ ሲወስድ እያሳሳቀ ነው እንደሚባለው መሆኑ ነው። ማጥናት ባለብን ቀን ሳናጠና ብንቀር የዚያኑ ቀን ከፈተና መውደቃችን ወይንም የፈለግነውን ውጤት አለማምጣታችንን አይነገረንም። ከጓደኞቻችን ጋር ያሳለፍነው ጊዜ ይበልጥ አስደሳች መስሎ ሊሰማንም ይችላል። ድራማ ለማየት ብለን ስራችንን ችላ ብንል ወይንም ከልጆቻችን ጋር የምናሳልፈውን ጊዜ ብናሳንስ ጉዳቱን ወዲያውኑ አናየውም። ለጊዜያዊ ፍላጎት እጅ መስጠት ጉዳቱ ወዲያውኑ ስለማይታይ ደጋግመን ልናደርገውም እንችላለን። ያ ሲሆን ደግሞ እንደ ልማድ በውስጣችን አድጎ በቀላሉ መንቀል የሚያዳግት ችግር ይሆናል። ይህ ከራስ ጋር የሚደረግ ትግል ቀላል አይደለም። ብዙዎች የሚፈተኑበት ጉዳይ ነው። የህይወታችንን ግብ ለማሳካት በተለያዩ ጊዜያዊ ስሜቶችና ፍላጎች ሳንጠመድ ጥርሳችንን ነክሰን ቀበቷችንን አጥብቀን ማድረግ የሚገባንን ማድረግ ይገባል። ራሳችንን ሸርተት ብለን ብናገኘው እንኳን በቃ አልሆነም በሚል የተሸናፊነት መንፈስ ሳንወሰድ ስህተታችንን አርመን በበለጠ ቁርጠኝነት የጀመርነውን የለውጥ ጉዞ አጠናክረን ልንቀጥል ይገባል። ልብ እንበል፣ የነገ እኛነታችን ዛሬ በምንጥለው መሰረት ላይ ነው የሚገነባው። ራስን መግዛት የአሁኑን ብቻ ሳይሆን ራቅ አድርጎ ለወደፊት ህይወት ማሰብን ይጠይቃል። ያን እንዳናደርግ ከሚያደርጉን ነገሮች አንዱ ደግሞ ስለ መጪው ጊዜ የሚኖረን ጨለምተኛ አመለካከት ነው። ጥቂት የማይባሉ የሀገራችን ዘፈኖች ሳይቀሩ እንኳን የሚመክሩን ነገ ለራሱ ያውቃል፣ ዛሬን ተደሰቱ አይነት ምክር ነው። ስለ ነገ ጥሩ አመለካከት እንዲኖረን አንደኛ አሁን ላለን ነገር ሁሉ ተመስገን ማለት መልመድ አለብን። አሁን ያለንን ይዘን ተመስገን ማለት ካለመድን ነገ አዲስ ነገር በህይወታችን ተጨምሮም ራሳችንን ስናማረር ልናገኘው እንችላለን። ምክንያቱም የሰው ልጅ ፍላጎት እየጨመረ ስለሚሄድ። ሁለተኛ ራሳችንን ቀና አመለካከት ባላቸውና ተስፋን በሚያደርጉ ሰዎችና ሐሳቦች መክበብ ይገባል። አለበለዚያ በጭንቀት ውስጥ ሆኖ ራስን በመግዛት ለነገ ህይወት የሚያግዙ ነገሮችን ማድረግ አዳጋች ይሆናል። ሶስተኛ መጥፎ ነገሮች ሲያጋጥሙን በጣም ከማማረርና አየኔ ነገር እያሉ ከመቆዘም ከገጠመኙ ልንወስድ የምንችለውን ትምህርት ላይ በማተኮር ለመጪው ህይወታችን ስንቅ እንዲሆን ማድረግ እንችላለን። ራሳችንን ለመግዛት የሚረዳን ሌላኛው ቁልፍ ነገር በየጊዜው ልንደርስ የምንፈልግበትን ቦታ ወይም ልናሳካው የምንፈልገውን ህልም ደጋግመን ማሰብ ነው። ያን ስናደርግ ከመንገዳችን ሸርተት ሊያደርገን የሚችል ፈተና ቢመጣ እንኳን ህልማችንን አስታውሰን ራስን ለመግዛት የሚረዳ ወኔ እናገኛለን።
ራሳችሁን ባለመግዛታችሁ ያጋጠማችሁ ችግር ወይም ያመለጣችሁ መልካም አጋጣሚ ካለ ያን መርምራችሁ በተመሳሳይ ችግር የሕይወታችሁ አቅጣጫ ዳግም እንዳይበላሽ ነቅታችሁ ጠብቁ። ዛሬ ላይ ሆነን ራሳችንን በመግዛት ለነገ መልካም ሕይወታችን ጠንካራ መሠረት እንጣል። መልካም ቀን።